እቺ ሴት ማሪያ ትባላለች። ጥሩ መልክና ጥሩ ልብ ያላት በትልቅ ታዋቂ ትምህርት ቤት ውስጥ የምትማር ምስኪን ሴት ተማሪ ነች። ማሪያ በትምህርቷ ጎበዝ፣ በጸባያም የተመሰከረላት፣ ድምጿን ጮክ አድርጋ እንኳን የማትናገር ጥሩ ጸባይ ያላት ተማሪ ናት። ነገር ግን ዝምተኛነቷ ጅልና ፈሪ ከሚባሉ ተማሪዎች ውስጥ እንድትመደብ አድርጓታል። በዚህም ምክንያት አንዳንድ ተማሪዎች ጥቃት ያደርሱባት ነበር። እናም አንድ ቀን የትምህርት ቤቱ ሴት ዱርዬ ተማሪዎች ማሪያን ሳታስበው እጅግ በጣም ክፉኛ ይደበድቧታል። በጣምም ተጎድታ ራሷን እስከ መሳት ደረጃ ብትደርስም ተማሪዎቹ ጥፋታቸውን ለመሸፈን ሲሉ ለሷ እርዳታ ከመጥራት ይልቅ ከዛ ቦታ መሸሸን ምርጫቸው ያደርጋሉ። ፖሊስ ጉዳዩን ደርሶበት የመጀመሪያ ተጠርጣሪ ስለነበሩ እነዛን ዱርዬ ተማሪዎች በጥያቄ ያፋጥጧቸዋል። ነገር ግን እነዚህ ተማሪዎች ማሪያን ከነጨራሹ ራሱ በደንብ እንደማያውቋት በመናገር ድርጊታቸውን ይክዳሉ። በዚህ ሰዓት ትዕይንቱ 2 ሳምንት ወደ ኋላ ይመልሰናል። ማሪያ እንደተለመደው በማለዳ ተነስታ ወደ ትምህርት ቤት እየሄደች ነው። እንደ ሁል ጊዜው ከጓደኛዋ ዲና ጋር በትምህርት ቤታቸው ባስ ውስጥ እያወሩ መንገዳቸውን እየቀጠሉ ነው። ከነ ማሪያ ጀርባ በትምህርት ቤት ውስጥ እጅግ በጣም የባለ ሀብት ልጅ ከሚባሉትና በዱርዬነታቸውም ትምህርት ቤቱን ያማረሩ ሊዮንና ራኒያ የተባሉ ሴት ልጆች አሉ። እነዚህ ተማሪዎች እጅግ በጣም የባለ ሀብት ልጆች ስለሆኑ አይደለም ተማሪ ድምጹን ከፍ አድርጎ የሚናገራቸው መምህር እንኳን የለም። እነዚህን ተማሪዎች ሙሉ የትምህርት ቤቱ ተማሪ ቢፈራቸውም ነገር ግን ማሪያ ስለነሱ ምንም ግድ አይሰጣትም ነበር። ከነሱ ጋር ምንም የሚያነካካት ነገር ባይኖርም እንደተከባበረች ነው መኖር የምትፈልገው። ሊያን የተባለችው ልጅ ማሪያን ነገር ለመፈለግ ደደብ ብላ ትሰድባታለች። ነገር ግን ማሪያ ምንም አይነት መልስ ባለመመለሷ ሊዮን ከማሪያ ጋር የምትጣላበትን ምክንያት ታጣለች። እናም ሊዮን ለጓደኛዋ ራኒያ ዛሬ ከትምህርት ቤት ቀርታ ቦይፍሬንዷን ልታገኘው እንደሆነ ትነግራታለች። ትምህርት ቤቱም ሊዮን ምነው ቀረች ብሎ ወደ እናቷ እንዳይደውል የትምህርት ቤቱን ስልክ በእናቷ ቁጥር ብሎክ እንዳደረገችው ትነግራታለች። ሳይነቃባትም እንዴት ከዚህ ባስ እንደምትወርድ ለጓደኛዋ ጥሩ ሐሳብ እንዳላት እየነገረቻት በአጋጣሚ ባሱ ተማሪ ለመጫን ሲቆም ሊዮን ትነሳና የማሪያ ጓደኛ ዲና ላይ ሻይ ትደፋባታለች። በዚህ መሃል ግርግር ተነስቶ ሁሉም ሐሳቡ ሲሰረቅ ሊዮን ቀስ ብላ ከባሱ በመውረድ ከዛ አካባቢ ትጠፋለች። ማሪያ ሊዮን እያደረገች ያለችውን ነገር አስተውላለች። ነገር ግን የኔ ጉዳይ አይደለም ብላ ስላሰበች ምንም ከመናገር ራሷን ትቆጥባለች። ዲና በሊዮን በጣም ተናዳለች። ምክንያቱም ሸሚዟ ገና በጠዋቱ ምንችክ ማለቱና ሙሉ ቀን የቆሸሸ ዩኒፎርም ለብሳ መዋላን ስታስበው በጣም እየደበራት ነው። በሌላ በኩል ሊዮን ቦይፍሬንዷን በዩኒፎርም ልታገኘው ስላልፈለገች ደብቃ ያመጣችውን ልብስ ወደ አንድ ሆቴል በመግባት ትቀይራለች። ከትምህርት ቤት መልስም የተፈጠረውን ነገር ለጓደኛዋ አንድ በአንድ ትነግራታለች። በወሬዋ መሃልም የሚመጣው አርብም እንደዚህ አይነት ነገር ልታደርግ እንደሆነ ለጓደኛዋ ስታወራ እነ ማሪያ ይሰሟትና ይገረማሉ። በቀጣዩ ቀን በትምህርት ቤታቸው አንድ አዲስ ተማሪ ትመጣለች። አለባበሷና የምታራምደው ስታይል ከሌሎቹ ለየት በማለቱ ብዙ ተማሪዎች ያላግጡባታል። ከሁሉ ውስጥም ምንም ያልተናገረችውና እንደውም ስታይሏንም የወደደችላት ማሪያ ብቻ ነበረች። ማታ ላይ ማሪያ ከቤተሰቦቿ ጋር እራት እየበላች ወላጆቿ ሳይታወቃቸው ለታናሽ ወንድሟ በጣም ትኩረትን እየሰጡት እሷን ግን ችላ ይሏታል። ማሪያ በጣም ቢከፋትም ነገር ግን ስሜቷን በፈገግታዋ ልትደብቀው እየሞከረች ነበር። ከእራት በኋላም ወደ ክፍሏ ገብታ ከእጮኛዋ ጋር በቪዲዮ ኮል ማውራት ትጀምራለች። በንግግራቸው መሃልም እየተቀላለዱ ሳያስበው አመልጦት ጅል ብሎ ይሰድባታል። ማሪያ ንግግሩ በጣም ነበር ያስከፋት። ምክንያቱም ይህንን ስድብ በትምህርት ቤት ውስጥም በጣም ብዙ ሰዎች ስለሚላትና አሁንም ቦይፍሬንዷ እንደዚህ በማለቱ በጣም ልቧ ይሰበራል። በቀጣዩ ቀን በትምህርት ቤት ውስጥ ማሪያና ሊዮን የባስኬትቦል ጨዋታ ላይ አንድ ቡድን ሆነው ይደርሳቸዋል። ነገረኛዋ ሊዮንም ማሪያን ኳስ ለማቀበል አስመስላ በኃይለኛው ትመታታለች። መምህራቸው ሊዮንን ልትቆጣት ብትሞክርም ነገር ግን ሊዮን ምንም ግድ አልሰጣትም። ምክንያቱም ሊዮን ትምህርት ቤቱን እንኳን ብታቃጥለው በማስጠንቀቂያ ብቻ የምትታለፍ አይነት ተማሪ ነችና። እናም ወደ ልብስ መቀየሪያ ሲሄዱ ሊዮን ወደ ማሪያ ትሄድና አንቺ ምን ስለሆንሽ ነው ነገር ልትፈልጊኝ የምትሞክሪው በማለት አሁንም ሌላ ጸብ ለማስነሳት ትሞክራለች። ሊዮን በትምህርት ቤት ውስጥ ያላት ተቀባይነት ከፍተኛ ነውና ለምን ነገር ትፈልጊኛለሽ በማለቷ ተማሪዎች ሊዮንን እንደ ትክክለኛና ማሪያን ጥፋት እንዳጠፋች አድርገው ነበር ያሰቡት። እናም ብዙ ተማሪዎች ወደ ሊዮን በማገዝ ማሪያን ክፉኛ ይሰድቧትና ይናገሯታል። ይህም ድርጊታቸው በተማሪዎች ፊት በጣም እንድትሸማቀቅና ልቧ እንዲሰበር ያደርጋታል። በዚህም በጣም ስለተናደደች ወደ ርዕሰ መምህራቸው በመሄድ የተደረገባትን ነገር ታመለክታለች። ነገር ግን ማሪያ ያላወቀችው ነገር ማመልከቷ ምንም ለውጥ አያመጣም ነበር። የነ ሊዮን መምህርም ወደ ርዕሰ መምህሯ ትመጣና ሊዮንን እንደተለመደው ምንም እንዳትናገራትና በማስጠንቀቂያ ብቻ እንድታልፋት ትነግራታለች። ይሄ ሁሉ ነገር እየሆነ ያለው
የሊዮን ወላጆች እጅግ በጣም ትልቅ ስም ያላቸውና በጣም ባለሀብት ስለሆኑ ብቻ ነበር። ሊዮን እንደተለመደው ከርዕሰ መምህሯ ማስጠንቀቂያ ሲደርሳት ማን እንዳቃጠረባት ታጣራና ማሪያ መሆኗን ስትደርስበት በጣም ትናደዳለች። እናም ከትምህርት ሰዓት በኋላ በፌክ የቴሌግራም አካውንት ማሪያን ከትምህርት ቤቱ ጀርባ ላገኝሽ ፈልጋለሁ የኔ ቆንጆ እንዳትቀሪ የሚል የውሸት መልእክት ትልክላትና ማሪያን ከትምህርት ቤቱ ጀርባ ብቻዋን እንድትመጣ ታደርጋታለች። እናም ማሪያ ሳታስበው ሊዮንና ጓደኞቿ ከጀርባ መጥተው ይደበድቧት ጀመር። ክፉኛም እየመቷት ስለነበር ማሪያ በድንገት ራሷን ስታ ትወድቃለች። እነሱም በድንጋጤ እዛው ባለችበት ጥለዋት ይሄዳሉ። በአጋጣሚም አዲሷ ተማሪ ማሪያን ታያትና በፍጥነት ወደ እሷ በመሄድ ወደ ሆስፒታል እንድትወሰድ ታደርጋለች። የሚገርመው ግን የተፈጠረውን ነገር ከመጀመሪያ እስከ መጨረሻ ያየች ቢሆንም ፖሊስ ስላየችው ነገር ሲጠይቃት ምንም እንዳላየች ትናገራለች። ምክንያቱም አንድ ነገር ትንፍሽ ካለች ቀጣዩዋ ተጠቂ እሷ መሆኗን በደንብ ታውቀዋለች። ፖሊስም ተጠርጣሪ ሴቶች ላይ ምርመራውን ቀጥሎ ስለተፈጠረው ነገር አንድ በአንድ ሲጠይቋቸው ይባስ ብለው ማሪያ ማነች በማለት ፖሊሶቹ ላይ ሳይቀር እያላገጡባቸው ምንም መልስ ሳይሰጧቸው ይቀራሉ። ማሪያም ራሷን ካወቀች በኋላ ፖሊሶች ስለተፈጠረው ነገር ሲጠይቋቸው ምንም የምታስታውሰው ነገር እንደሌለ ትናገራለች። እናም ፖሊሶች ወደነ ማሪያ ክፍል በመምጣት ነገሩ በጣም እየከረረና አሳሳቢ ደረጃ ላይ ስለደረሰ ይህንን ያደረገ ሰው ራሱን በማጋለጥ እውነቱን እንዲናገር ያሳስቧቸዋል። በዚህ ሰዓት ሊዮን ደፈር ብላ እኔ ነኝ ያደረኩት፣ ይህንን ያደረኩት ፈልጌ ሳይሆን ማሪያ ልትደበድበኝ ስለነበር ራሴን ለመከላከል ከራሴ ላይ ስገፈትራት ነበር ወድቃ ከመሬት የተጋጨችው በማለት የውሸት ታሪክ ትናገራለች። በሚገርም ሁኔታ ሙሉ የክፍሉ ተማሪ ሊዮን ያለችውን ነገር አምኖ ተቀብሎ ነበር። አዲሷ ተማሪ የተፈጠረውን ነገር በደንብ ብታቅም ነገር ግን ነገ ተጠቂ እንደምትሆን ስለምታቅ ብቻ በፍርሃት ምንም ከመናገር ትቆጠባለች። እናም በዚህ ጉዳይ የትምህርት ቤቱ ርዕሰ መምህር እንደተለመደው ሊዮን ላይ ማስጠንቀቂያ፣ ማሪያ ላይ ደግሞ ለ2 ሳምንት ከትምህርት ቤት እንድትታገድ እገዳ ትጥልባታለች። ማሪያ ጋር ያለውን እውነት እናቷ እንኳን አልተረዳቻትም ነበር። በጣም ነበር የተቆጣቻት። ማሪያ ተጠቂ መሆኗ ሳያንስ ተጠያቂ መሆኗም እጅግ በጣም ልቧን ይሰብረዋል። እናቷም ባህሪዋን ማስተካከል አለባት ብላ ስላሰበች ሳይካትሪስት ትቀጥርላታለች። ማሪያ ለሳይካትሪስቷ ስለደረሰባት በደል፣ ስለተጨቆነችው ጭቆናዎች እንዲሁም አሁን ላይ የገዛ ጓደኛዋ እንኳን እያናገረቻት እንዳልሆነ ነበር የምታስረዳት። ሊዮንና ጓደኞቿ ማሪያ ላይ ባደረጉት ነገር ተጠያቂ ሳይሆኑ ቀርተው አሁን ላይ እነሱ እንደ እውነተኛ እየታመኑ ስለሆነ እጅግ በጣም ደስ ብሏቸው ደስታቸውን እያጣጣሙ ነው ያሉት። ካሁን በኋላም ማሪያን ማንም እንደማያምናት በደስታ እየተነጋገሩ ሳለ በድንገት የስፖርት መምህራቸው ወደ እነሱ ትመጣና ሊዮንና ራኒያን ለኳስ እንደተመረጡ ትነግራቸዋለች። ሩኪያ የተባለችው ጓደኛቸው ግን ባለመመረጧ ሊዮንና ራኒያ በጣም ያላግጡባታል። የማሪያ ምርጥ ጓደኛ የነበረችው ዲና እንኳን አሁን ከነ ሊዮን ጋር መቀራረብና ጥፋተኛዋ ሊዮን ሳትሆን ማሪያ እንደሆነችና ማሪያ ተንኮለኛ ሴት ስለሆነች ጓደኝነታቸውን እንደማትፈልገውና ከሷ ለመራቅ እየሞከረች እንደሆነ ለሁሉም መናገር ትጀምራለች። ከ2 ሳምንት በኋላ ማሪያ ወደ ትምህርት ቤት እንደተመለሰች ሊዮንና ጓደኞቿ አሁንም ማሪያን ለማሸማቀቅና ለማሳነስ መሞከር ይጀምራሉ። ነገር ግን ማሪያ አሁን ላይ እነሱን የምትታገስበት አቅም ያላት አይመስልም። ይልቁንስ እነሱን በደንብ የሚያስተምራቸው በውስጧ ጥሩ የቂም በቀል የያዘች ይመስላል። ከሰዓት ላይም ጥሩ ነው ብላ የምታስብበት ሰዓት ሲደርስ የትምህርት ቤቱን የእሳት አላርም ትለኩሰዋለች። ተማሪዎችም በድንጋጤ ከፎቁ ለመውረድ ግር እያሉ ሲወጡ ትምህርት ቤት ውስጥ ሳይታወቅ ኃይለኛ የሆነ ግርግር ይነሳል። በዚህ ሰዓት ማሪያ የሚኒ ሚዲያውን ስፒከር በመጠቀም ሊዮን ስትናገር የተቀዳን አንድ ድምፅ በትልቁ ትከፍተዋለች። ንግግሩም ሊዮን በተማሪዎች የቴሌግራም ግሩፕ ላይ ስለ መምህራቸው በጣም መጥፎ ነገሮችን ስትናገር የሚያሰማ ነበር። መምህራቸውም በዚህ ጉዳይ በጣም ስለተናደደች ሊዮንና ጓደኞቿን የትምህርት ቤቱን ግቢ እንዲያጸዱ በትዕዛዝና በቅጣት መልኩ ትሰጣቸዋለች። ተማሪዎች አይተው የማያውቁትን ነገር በማየታቸው እየሳቁ ቪዲዮ ይቀርጿቸዋል። ማሪያም የበቀል መንገዷ በጥሩ ሁኔታ እየሄደላት ስለሆነ በደስታ ፈገግ ትላለች። በዚህ ሰዓት ኖፍ የተባለችው አዲሷ ተማሪ ወደ ማሪያ ትመጣና እያንዳንዱ እየተካሄደ ያለው ነገር ባንቺ ምክንያት እንደሆነ በደንብ አውቃለሁ ትላታለች። ማሪያም ምንም ከመናገር ይልቅ ስለኔ ሳይሆን ስለ ራስሽ አስቢ፣ ጠንቀቅ በይ ትላታለች። ኖፍም በዚህ ሰዓት ከዚህ በፊት ከነበርኩበት ትምህርት ቤት ተባረሬ ወደዚህ የገባሁት ከዳይሬክተሩ ቢሮ የፈተና ወረቀት በመስረቄ ነበር። አሁንም ወደዚህ መጥቼ ሌላ ችግር ውስጥ ከገባው ቤተሰቦቼ በጣም ስለሚያዝኑብኝ ነው። ለዛ ነው ምንም መናገርና ችግር ውስጥ መግባት ያልፈለግኩት ትላታለች። በዚህ በኩል በጣም ተናዳ ያለችው መምህር ሊዮን አሁንም የኳስ ግጥሚያው ላይ መሳተፍ እንደሌለባት ብታስብም ነገር ግን ርዕሰ መምህሯ ግጥሚያው ላይ እንድትሳተፍ ትፈቅድላታለች። በግጥሚያው ላይ ማሪያ ሊዮንን ሳታውቅ በኳስ ትመታታለች።
ሊዮንም በጣም ትናደድና አውቀሽ ነው ያደረግሽው በማለት ልትጣላት ትሞክራለች። ነገሩ ሳይከርም አሰልጣኛቸው በፍጥነት ትመጣና ታገላግላቸዋለች። በዚህ ሰዓት ሩኪያ የተባለችው የነ ሊዮን ጓደኛ ማሪያን እኛ እንደደበደብናት ኖፋ የተባለችው አዲሷ ተማሪ በደንብ ታውቃለች ትላታለች። በዚህ ሰዓት ሊዮን የሷን የቴሌግራም ቮይስ በሚኒ ሚዲያ የከፈተችው ማሪያ እንደሆነች በደንብ እርግጠኛ ትሆናለች። ምክንያቱም ማሪያ በሰዓቱ የተፈጠረውን ነገር ባታቅም አሁን ጓደኛዋ ኖፍ ካወቀች እንደምትነግራትና ማሪያም ለበቀል እንደምትነሳ ምንም ጥርጥር ስላልነበረው ነው። ከትምህርት ቤት መውጫ ሰዓት ላይ ሊዮን የኖፋን ታናሽ እህት ልታሰቃያት ስትሞክር ኖፋ ከርቀት ትመለከታትና በንዴት እየሮጠች ወደ እነሱ በመሄድ ካሁን በኋላ ማናቸውም ጫፏ ላይ እንዳይደርሱ ታስጠነቅቃቸዋለች። አሁን ላይ ኖፋ ከዚህ በላይ ዝም ልትል እንደማይገባና የሆነ ነገር ማድረግ እንዳለባት እያሰበች ነው። ምክንያቱም እነ ሊዮን ታናሽ እህቷን አንዴ ማሰቃየት ከጀመሩ የሆነ ነገር ሳያደርጉ እንደማይተዉት በደንብ እርግጠኛ ነች። ከማሪያ ጋርም የሆነ ነገር ማድረግ እንዳለባቸው ስለገባት ወደ እነ ማሪያ ቤት በመሄድ ያላት ፕላን ምን እንደሆነና ምን ማድረግ እንዳለባቸው ትጠይቃታለች። ማሪያም ያለው ጥሩ አማራጭ ወይ እነዚህን ሴቶች ከዚህ ትምህርት ቤት ማባረር አሊያም ደግሞ ርዕሰ መምህሯ እንድትቀየር ማድረግ ነው ትላታለች። በቀጣዩ ቀን ትምህርት ቤት ውስጥ የነ ማሪያ ጓደኛ የነበረችው ዲና ከነ ሊዮን ጋር እየተጫወተችና በምግብ ውድድር ላይ እየተሳተፈች እነ ሊዮንም ዲና ላይ እያላገጡባትና እያሾፉባት እንደነበር ማሪያ ትመለከታለች። ማሪያም ዲናን ለብቻዋ ተወስዳትና ከነዚህ ሰዎች ጋር መሆን የለብሽም ትላታለች። ነገር ግን ዲና ከነሱ ጋር የጀመረችው ጓደኝነት በጣም እንዳስደሰታትና ከሷ ጋር ድጋሚ መሆን እንደማትፈልግ ትነግራታለች። በዲና ሁኔታ የማሪያ ንዴት በእጥፍ ድርብ ይጨምራል። በማግስቱ በትምህርት ቤታቸው ውስጥ የቻሪቲ ፕሮግራም ስለሚዘጋጅና አዳዲስ ተማሪዎች ወደ እነሱ ትምህርት ቤት ስለሚመጡ ሁሉም ሴት ተማሪዎች ራሳቸውን በማሳመርና በመኳኳል እየተዘጋጁ ነበር። ማሪያ ግን እጮኛዋ የሚልክላትን ቴክስት እንኳን ችላ ያለች ራሷን ለበቀል እያዘጋጀች ነበር። ሊዮንና ራኒያም እጮኛዎቻቸው ስለሚመጡ ራሳቸውን እያዘጋጁ ነበር። ሩኪያ የተባለችው ጓደኛቸው ግን እጮኛ ስላልነበራት እያሾፉባት ነበር። እሷም ግን ኦንላይን ላይ የተዋወቀችው አዲስ እጮኛ እንዳላትና ከሱ ጋር ዛሬ ሊገናኙ እንደተቀጣጠሩ ተነግራቸዋለች። ብዙም ሳይቆይም ዲናም ወደ እነሱ መታ ስትቀላቀል ድንገት የተፈጠረ በማስመሰል ነጭ ሱሪዋ ላይ ጥፍር ቀለም ይቀቡባትና ፎቶ ያነሱ ኦንላይን ላይ በመልቀቅ በጣም ያላግጡባታል። በዚህ ደስ የሚል ቀን ዲናን በቴሌግራም ግሩፕ ላይ ማላገጫ ሲያደርጓት እጅግ በጣም ይከፋትና ብቻዋን ቁጭ ብላ ማልቀስ ትጀምራለች። ማሪያም ዲናን እያለቀሰች ስላየቻት ምንም ሳትጨክንባት ወደ እሷ ትሄድና ምን እንደሆነች ተጠይቃታለች። ዲናም እያለቀሰች ማሪያ ትክክል እንደነበረችና እነዛ ሴቶች መቼም እንደማያዋጧት ትነግራታለች። ማሪያም ዛሬ በነ ሊዮን ላይ ያሰበችው ተንኮል ስላላት በሱ ዙሪያ ከነሱ ጋር መሆን እንደምትችል ትነግራታለች። በዚህ ሰዓት ኖፋ ንግግራቸውን ትሰማና በጣም ኃይለኛ ጸብ መሃላቸው ይነሳል። ኖፋም በጣም ስለተናደደች እንዴት እኔና አንቺ አብረን ያወጣነውን እቅድ ሄደሽ ለሰው ታወሪያለሽ በማለት ተናዳ ጥላት ትሄዳለች። ማሪያ በጣም ነበር የተናደደችው። ምክንያቱም በእቅዳቸው ላይ የኖሃ ሶሻል ሚዲያዎችን ሀክ የማድረግ ችሎታ በጣም ያስፈልጋቸው ነበር። አመሻሽ ላይ ማሪያ ምንም አማራጭ ስላልነበራት ከዲና ጋር በመሆን የተንኮል እቅዱን ማካሄድ ትጀምራለች። ብዙም ሳይቆይ ኖፋም ወደና ማሪያ ትመጣና ብቻሽን ጨክኜብሽ ጥዬሽ ልሄድ ስላልፈለግኩ ተመልሼ የመጣው ትላትና ወደ እቅዳቸው ይገባሉ። በዚህ ሰዓት ሩኪያ አዲስ ተዋወቅኩ ብላ ፌስቡክ ላይ የምታወራው ሰው ሌላ ማንም ሳይሆን ኖፋ የከፈተችው ፌክ አካውንት ነበር። እነዚህ ሶስት ሴቶች በቀላቸውን የጀመሩ ይመስላል። የመጀመሪያ ትኩረታቸውን ያደረጉት ሩኪያ ላይ ነበር። በዚህ ሰዓት የማሪያ እጮኛ ወደ እሷ ይመጣና አብረሽኝ እንድትሆኝ ይፈልጋለሁ ይላታል። ደግሞ ደጋግሞ ቢጠይቃትም እሷ ግን ስራ እንዳላትና ቢዚ እንደሆነች ነግራ ትሸኘዋለች። እሱም በጣም ተናዶ ነበር ከዛ ቦታ ጥሏት ሄደው። ሊዮንና ራኒያ ከእጮኛዎቻቸው ጋር አሪፍ ጊዜን እያሳለፉ ሲሆን እነ ኖፋም ከሩኪያ ጋር በፌክ አካውንት ማውራታቸውን ቀጥለው ስለነ ሊዮን አንዳንድ ሚስጥሮችን ለማወጣጣት ይሞክራሉ። እነ ሊዮንም ሩኪያ ላይ ያላገጡባት አንቺ ቦይፍሬንድ ስለሌለሽ እስኪ ሄደሽ የሚጠጣ ነገር ይዘሽልን ነይ ብለው ያዘዋታል። ሩኪያ ምንም የምትናገረው አልነበራትም። ያለዋትንም ልታመጣላቸው ስትሄድ ዲና ድንገት በማስመሰል አውቃ ይዛ የነበረችውን መጠጥ ትገለብጥባታለች። ምክንያቱም ይሄ የእቅዳቸው አንዱ አካል ነበር። በዚህ ሰዓት ኖፋ ወደ መምህራቸው በመሄድ ሊዮንና ራኒያ ከወንዶች ጋር ከዚህ ትምህርት ቤት ወጥተው እንደሄዱ ትነግራታለች። ሩኪያም የተደፋው መጠጥ እንደ አዲስ ገዝታ ወደ መናፈሻው ቦታ ስትመለስ ማንም እዛ ቦታ አልጠበቃትም ነበር። ብቸኝነት የሚሰማትና ወደ እነ ሊዮን ትደውልላቸዋለች። ነገር ግን እነሱ ከእጮኛዎቻቸው ጋር ስለነበሩ ስልኳን ሊያነሱላት አልፈለጉም። ዲናም እነ ሊዮን ባሉበት ቦታ ትሄድና ተደብቃ ፎቶ ታነሳቸዋለች።
እነ ኖፋም ሩኪያን በፌክ አካውንት ማውራታቸውን እየቀጠሉ እንደምንም አደፋፍረው ያለ ሂጃብ ፎቶ ተነስታ እንድትልክላቸው ይጠይቋታል። እሷም የሚያወሯት እነሱ መሆናቸውን ስላላወቀች ያለ ሂጃብ ፎቶ ተነስታ ትልክላቸዋለች። እነሱም ወዲያው ፎቶውን ለእናቷ ይልኩላታል። እናትየውም በንዴት በፍጥነት ወደ ትምህርት ቤቱ ትመጣና ሩኪያን ጆሮዋን አንጠልጥላ ወደ ቤት ይዛት ትሄዳለች። ሊዮንና ራኒያም በዙሪያችን እንደዚህ አይነት ተንኮል እየሰራ ያለው ማን ነው በማለት በጣም ይናደዳሉ። በማግስቱም ወደ ሩኪያ የፌስቡክ እጮኛ ካሁን በኋላ እንደዚህ አይነት ነገር ልታደርግ እንዳትሞክር፣ ማንነትህን የሚያወቅን ጊዜ ክፉኛ እንበቀላለን በማለት ቴክስት ይልኩለታል። እና ማርያም ቴክስቱን ባዩ ሰዓት ማርያ በጣም ትደሰታለች። ምክንያቱም ዓላማዋ እነሱን ማናደድና ማዋረድ ስለሆነና እሱም እየተሳካላት ስለሆነ ነበር። እያደረጉት ባለው ጉዳይ ላይ ኖፋ ፍርሃት እየተሰማት ነው። ማርያንም እኛ እያደረግን ያለነው ነገር እነሱ ከሚያደርጉት አንጻር በጣም ትልቅ ነው፣ ስለዚህ ብናቆም ይሻላል ትላታለች። ማርያም በንቀት መልኩ ገና የበቀሌ መንገድ መች ተጀመረና በማለት ጥላት ትሄዳለች። በማግስቱም ማርያና ራኒያ ለትምህርት ቤቱ የኳስ ግጥሚያ ይመረጣሉ። ሊዮን በጣም አስቸጋሪ በሆነው ባህሪዋ ምክንያት አልተመረጠችም ነበር። በዚህም ጉዳይ በጣም ትናደድና ወደ ልብስ መቀየሪያው ክፍል በመሄድ የማርያን ዲያሪ ከቦርሷ ውስጥ ተሰርቀውና ሉጉን እየገነጣጠለች በትምህርት ቤት ውስጥ ታከፋፍለዋለች። ማርያም በዲያሪው ላይ እናቷ ስለቀጠረችላት ሳይካትሪስት ጽፋ ነበርና ሁሉም ተማሪዎች እሱን አንብበው እብድና የአእምሮ ህመምተኛ እያሉ ያላግጡባት ጀመር። ማርያ በተፈጠረው ጉዳይ በጣም ልቧ ስለተሰበረ ለትንሽ ቀናቶች ከትምህርት ቤት ትቀራለች። ከዚህ ትምህርት ቤትም ከነጭራሹ ለመቀየር እያሰበች ነው። ጓደኞቿ የሆኑት ኖፋና ዲናም ቤቷ ድረስ ሄደው ይጠይቋታል። እናም ነገ የትምህርት ቤት ጉዞ ሊዘጋጅ ስለሆነ እዛ መሄድ እንዳለባት፣ ምክንያቱም ሊዮን ከቦይፍሬንዷ ጋር ያቀደችው እቅድ ስላለ እነሱም ደግሞ የፌስቡክ አካውንቷን ሀክ አድርገው ብዙ መረጃዎችን ስላገኙ ነገ እሷን በትልቁ ማዋረድ የሚችሉበት ቀን እንደሆነ ይነግሯታል። በማግስቱም ሁሉም ተማሪዎች ጉዞ ሊሄዱ ስለሆነ በጣም ደስ ብሏቸዋል። ሊዮን ከቤት ከመውጣቷ በፊት ታላቅ ወንድሟ በጣም ኃይለኛ ማስጠንቀቂያዎችን ይሰጣታል። ምክንያቱም ሊዮን በዚህ ዕድሜዋ ቦይፍሬንድ መያዟ ወንድሟን ምንም አያስደስተውም። በዚህም ምክንያት በጣም ይቆጣጠራት ነበር። በሌላ በኩል ራኒያም ከቤት ልትወጣ ስትል አባቷ መሄድ እንደማትችል ይነግራታል። ነገር ግን ራኒያ በእናቷ በኩል እንደምንም ማስለመና ይፈቀድላታል። እናም ሊዮንና ራኒያን የሊዮን ወንድም በራሱ መኪና ወደ ትምህርት ቤት ያደርሳቸው ጀመር። ሊዮን ታላቅ ወንድሟ ከሷ ጋር በመሆኑ ምቾት አልተሰማትም ነበር። በዛ ላይ መኪና ውስጥ መሳሪያ ስትመለከት ጭንቀቷ ይጨምራል። ከቆይታዎችም በኋላ ወደ መዳረሻቸው ሲደርሱ ኖፋ ማደሪያ ክፍል የተመደበላት ከነ ሊዮንና ራኒያ ጋር መሆኑን ስታቅ በጣም ትናደዳለች። ምክንያቱም ይህንን ያደረገችው ማርያ ነበረች። ማርያም ይህንን ያደረገችበት ምክንያት እነሱን በጥብቅ እንድትከታተላቸው እንደሆነ ብትነግራትም ኖፋ በጣም ትናደድና ጥላት ትሄዳለች። ከቆይታዎች በኋላ ሁሉም በየሚናው እየተፍታታና እየተዝናና ሳለ ኖፋ ዋና ውስጥ ነበረችና አንድ ሽማግሌ ወደ እሷ መጥቶ ሊተናኮላት ይሞክራል። ይህንን ያየችው ሊዮን ኖፋን ከሰውየው ታስጥላትና ወደ ሆቴላቸው ይዛት ትመጣለች። ኖፋ የሊዮንን ጥሩ ጎን በማየቷ ዛሬ በጣም ተገርማባታለች። ወደ እነ ማርያም ሜዳ ካሁን በኋላ በበቀል ሴራው ላይ እንደማትሳተፍ ትነግራቸዋለች። ምክንያቷም የነበረው አልተረዷትም እንጂ ሊዮን ጥሩ ሰው እንደሆነችና የሚያደርጉት ነገር ለሷ የሚገባ እንዳልሆነ ስላሰበች እንደሆነም ትነግራቸዋለች። ማርያም ከነሱ ጋር መሳተፍ የማትፈልግ ከሆነ አሁኑኑ ተነስታ መሄድ እንደምትችልም ስትነግራት ኖፋ በጣም ትናደድና ጥላቸው ትሄዳለች። የዛን ቀን ማታ ሊዮንና ራኒያ ተደብቀው ወደ ክለብ ለመሄድ ይዘገጃጃሉ። እናም በዚህ ሰዓት ራኒያ ሊዮንን ኖፋ ከኛ ጋር መሄድ የለባትም ትላታለች። እናም ሊዮን አይ ከኛ ጋር መሄድ አለባት፣ ምክንያቱም እዚህ ጥለናት ከሄድን መምህራችን እየዞረች ተማሪዎችን ቼክ በምታደርግ ሰዓት እኛ ክለብ እንደሄድን ትናገርብናለች፣ ስለዚህ ይዘናት ልንሄድ ይገባል ትላታለች። በዛው ሰዓት መምህራቸው እየዞረች ተማሪዎችን ቼክ ማድረግ ስትጀምር እነ ሊዮን የሌሊት ልብስ ለብሰው ሊተኙ እንደሆነ በማስመሰል ይሸውዷታል። መምህራቸውም እንደሄደች ሹልክ ብለው በዛ ሌሊት ወደ ክለብ ይወጣሉ። ወደ ጭፈራው ፓርቲ እንደደረሱ ጥበቃዎች እድሜያቸው አልደረሰም በማለት አናስገባም ቢሏቸውም የሊዮን ቦይፍሬንድ ብር ከፍሎ እንዲገቡ ያደርጋቸዋል። ሶስቱም ሴቶች ወደዚህ ፓርቲ በመምጣታቸው በጣም ደስተኛ የሆኑ ይመስላል። በሌላ በኩል ዲናና ማርያ አንድ ላይ ቁጭ ብለው እያወሩ ዲና ስለሚያደርጉት የበቀል እርምጃ ትንሽ ምቾት እየነሳት ስለሆነ ለጊዜው ነገሩን እንዲያቆሙት ለማርያ ትነግራታለች። ነገር ግን ማርያ ዛሬ ያላትን እድል መቼም እንደማታገኘው ስለምታውቅ ይህንን እድል ማሳለፍ አትፈልግም ነበር። ወደ ክፍሏም ትመለስና ለመምህራቸው በመደወል ሁለት ሴቶች ከዚህ ግቢ ወጥተው ወደ ክለብ እንደሄዱ ትናገራለች። በዚህ ሰዓት ኖፋ ከነሱ ጋር መሄዷን አላወቀችም ነበር። በክለብ ውስጥ የራኒያ እጮኛ ራኒያ ዞር ባለች ቁጥር ከኖፋ ጋር ለመመቻቸት ይሞክራል።
ኖፋም እጮኛ ያለው እንደዚህ ሊያደርግ እንደማይገባ እየነገረችው ሳለ ራኒያ በድንገት ታያቸውና የራሷን እጮኛ ከመቆጣት ይልቅ ኖፋን ጥፋተኛ አድርጋ ለምንድነው ከባሌ ጋር ልትማግጪ የምትሞክሪው በማለት እሷ ላይ ትጮህባታለች። በዚህ በኩል ማሪያና ዲና እንዴት የኖፋን ሁኔታ ሳታረጋግጪ ለመምህራችን ትደውያለሽ በማለት ማሪያና ዲና መካከል ትንሽ ግብግብ ተፈጥሯል። የማሪያም መልስ የነበረው አንድ ቀን እንኳን አብረው በሰላም ውሎ የማያውቁ ሰዎች እንዴት አንድ ላይ ክለብ ለመዝናናት ይወጣሉ ብዬ ላስብ፣ ይሄ የኔ ጥፋት አይደለም የሚል ነበር። በዚህ በኩል ሊዮንና ኖፋ በመጸዳጃ ክፍል ውስጥ አንድ ላይ ሆነው ሳለ ማሪያ ለኖፋ መምህራችን ያላችሁበትን ስላወቀች ልትይዛችሁ እየመጣች ነው የሚል ቴክስት እንደላከችላት ሊዮን ትመለከታለች። ወዲያው ግን መምህራቸው መጣ ራኒያን እጅ ከፍንጅ ይዛት ነበር። ራኒያም እዚህ የመጣችው ብቻዋን እንደሆነ በመናገር እየዋሸች ሳለ ሊዮንና ኖፋ ከመጸዳጃው ክፍል እንደወጡ መምህራቸውን ይመለከቷታል። ወዲያውም ከዛ አካባቢ በመጥፋት ወደ ሆቴላቸው ክፍል ገብተው ይተኛሉ። መምህራቸውም ወደ ሆቴሉ ተመልሳ የት እንደነበሩ ስትጠይቃቸው ራኒያ ከቤት ወጥታ እንደነበርና እሷን ፍለጋ ወጥተው እንደሆነ ይናገራሉ። በቀጣዩ ቀን ወደ ትምህርት ቤት ሲመጡ ራኒያ ፊቷ ላይ እጅግ በጣም ትልቅ የሆነ ብልዝ ይታይ ነበር። ራኒያ ያደረገችውን ነገር መምህራቸው ለወላጆቿ በመናገሯ ነበር አባቷ በንዴት ደብድቦ እንደዚህ ያደረጋት። በጣም እንደተጎዳችና እንደተደበደበች ፊቷ ላይ ያለው ጠባሳ በደንብ ይናገራል። በዚህም ምክንያት ኖፋና ዲና በጣም የጥፋተኝነት ስሜት ቢሰማቸውም ነገር ግን ማሪያ እጅግ በጣም ደስ ብሏታል። ኖፋና ዲናም ለራኒያ ርህራሄ በማሳየታቸው ተናዳባቸው ጥላቸው ትሄዳለች። በሌላ በኩል ሊዮን የጓደኛዋ ራኒያ ፊት ላይ ያለውን ጠባሳ በሜካፕ ልትሸፍንላት ትሞክራለች። እናም ዛሬ ከሰዓት ቦይፍሬንዷን ልታገኘው እሱ ቤት ልትሄድ እንደሆነ ስትነግራት እናም ራኒያ ከትዳር በፊት ምንም አይነት ግንኙነት መፈጠር እንደሌለበት ማስታወስ አለብሽ ብላ ታስጠነቅቃታለች። ይህንን ንግግራቸውን ማሪያ ሌላ ክፍል ውስጥ ሆና እየሰማቻቸው ነበር። እነሱም የሷን መኖር ምንም የሚያውቁት ነገር አልነበረም። በኋላም ላይ ኖፋ ወደ ራኒያ ትሄድና ክለብ ውስጥ ማን እንደነበረ ተናገሪ ስትባይ የኔ ስም ባለመጥቀስሽ አመሰግናለሁ ትላታለች። እዛ ክለብ ውስጥ እንደነበረች ቢታወቅ ለኖፋ በጣም ትልቅ ችግር ነበር። ራኒያም እጮኛዬን ያማገጥሽ ነበር ብዬ ስለተናገርኩሽ ንግግር በጣም ይቅርታ፣ ጥፋተኛዋ አንቺ እንዳልሆንሽና እሱ ምን አይነት ሰው እንደሆነ ደርሼበታለሁ ትላታለች። በሌላ በኩል ማሪያ ስለ ሊዮን እጮኛ በደንብ አድርጋ እያጣራች ነው። ምክንያቱም ሊዮን ያላትን ሚስጥር ለአባቷ ዝርግፍ አድርጋ መናገርና እሷን ችግር ውስጥ መክተት ነበር ቀጣዩ ሐሳቧ። በሌላ በኩል ሊዮን ከቦይፍሬንዷ ጋር ክፍሏ ሆና እያወራች ሳለ ወንድሟ ወደ እሷ ይመጣና ከማን ጋር ነው እያወራሽ ያለሽው ይላታል። እሷም ቀድሞውኑ የእጮኛዋን ስም በሴት ጓደኛዋ ስም ሴፍ ስላደረገችው ውስጡ የተፈጠረውን ጥርጣሬ ማረጋገጥ እንዳይችል ታደርገዋለች። ወደ አባቷም ሄዳ እዚህ ቤት ውስጥ መብት እያጣች እንደሆነና ካሁን በኋላ ወንድሞቿ እየመጡ የሚጨቀጭቋትን ነገር እንዲያቆሙ እንዲነግርላት ትነግረዋለች። ጉዷን የማያውቀውም አባቷ እነሱ እኮ በዚህ ዕድሜ እጮኛ መያዝ የለብሽም ብለው ስለሚያስቡ ነው የሚያስጨንቁሽ በማለት ያባብላታል። በማግስቱ ሊዮን እንደተለመደው ከትምህርት ቤት ጠፍታ ወደ እጮኛዋ ቤት ትሄዳለች። መምህራቸውም ለርዕሰ መምህሯ የሊዮን ጥፋት እየተደጋገመ እንደሆነ ብትነግራትም ርዕሰ መምህሯ ሊዮን ላይ እርምጃ ከመውሰድ ይልቅ መምህሯን አርፈሽ ስራሽን ስሪ፣ የማይመለከትሽ ውስጥ አትግቢ በማለት ታባረራታለች። ሊዮን ወደ እጮኛዋ ቤት እንደደረሰች ወደ ውስጥ ከመግባቷ በፊት እጮኛዋን ከትዳር በፊት ምንም አይነት ግንኙነት ማድረግ እንደማትፈልግ ታስጠነቅቀዋለች። እሱም ምንም ችግር እንደሌለውና ፍላጎቷን እንደሚያከብርላት ነግሯት ወደ ውስጥ ይገባሉ። የነ ሊዮን መምህር ርዕሰ መምህሯ ስላመናጨቀቻት በጣም ተናዳ ነበርና ርዕሰ መምህሯ ከቢሮ በምትወጣ ሰዓት ወደ እሷ ቢሮ በመግባትና በቢሮ ስልክ ወደ እነ ሊዮን ቤተሰቦች በመደወል ትምህርት ቤት በፍጥነት እንዲመጡ ትነግራቸዋለች። የሊዮን አባትና ወንድም ወዲያው ወደ ትምህርት ቤቱ መጥተው ሊዮን ከትምህርት ቤት እየጠፋች ሌላ ቦታ እንደምትሄድ ሲነገራቸው በንዴት ሊያብዱ ይደርሳሉ። በሌላ በኩል ራኒያ በፓርቲው ጊዜ የተነሱ አንዳንድ ፎቶዎችን እያየች እስካሁን እየተፈጠሩ ካሉት ነገሮች ጀርባ የማሪያና ጓደኞቿ እጅ እንዳለ ስታቅ በጣም ትደነግጣለች። ወዲያውም ኖፋና ዲናን ሄዳ ስትጠይቃቸው ስላለፈው ነገር መጨነቋን እንድታቆምና ማሪያ ሌላ ክፉ ነገር እያሰበች ስለሆነ ስለሚፈጠረው ነገር ማሰብ እንዳለባት ይነግሯታል። ወዲያውም ራኒያ ወደ ማሪያ በመሄድ እስካሁን ስለተፈጠረው ነገር ይቅርታ እየጠየቀቻት ካሁን በኋላም ምንም ክፉ ነገር ስለማታደርግ እሷም እያሰበች ያለችውን ነገር እንድታቆምና በመሃላቸው እርቅን እንዲፈጥሩ ትጠይቃታለች። ማሪያ ግን ጥያቄዋን እንዲቀለል አድርጋ ለመቀበል ፈቃደኛ አልነበረችም። ይባስ ብላ አሁን ሊዮን ያለችበትን አድራሻ ለሊዮን ወንድም ትልክለታለች። በዚህ ሰዓት ሊዮን ከእጮኛዋ ጋር ደስ የሚልን ጊዜ በማሳለፍና በመጫወት ላይ ነበሩ። እጮኛዋም በህይወቱ ለመጀመሪያ ጊዜ ከልቡ የወደዳት ሴት እሷ እንደሆነች እየነገራት በድንገት በራቸው በኃይለኛ ይንኳኳል። ማሪያ ለሊዮን ወንድም ሊዮን እጮኛ እንዳላትና ሁሉንም ነገሮች ስለነገረችው የሊዮን ወንድም በጣም ተናዶ ቤቱን እየዞረ የሊዮንን ስም ይጣራል።
በዚህ በኩል የሊዮን አባት እጅግ በጣም ተናዶ ትምህርት ቤቱን እያወከው ነው። ርዕሰ መምህሯንም እንዴት ይህ ሁሉ ነገር ሲፈጠር አንዱንም ሳልሰማ ቀራለሁ? ልጅም እንድትበላሽ የኔ ስም እንዲጠፋ ያደረግሽው አንቺ ነሽ በማለት እሷንና ትምህርት ቤቱን እየወቀሰ ነው ያለው። ርዕሰ መምህሯም በነ ሊዮን መምህር በጣም ተናዳ አንቺ ነሽ እዚህ ችግር ውስጥ እየከተትሽኝ ያለሽው፣ ዋጋሽን ታገኛለሽ በማለት ከሷ ጋርም ሌላ ግብግብ ውስጥ ትገባለች። ማርያም ይህንን ክስተት ፎቅ ላይ ቆማ እየተመለከተች ሁሉም የሚገባውን እያገኘ ስለሆነ በጣም ደስ ይላታል። በዚህ በኩል የሊዮን ወንድም በሩን ገንጥሎ በመግባት ሁለታችሁንም ካልገደልኳችሁ ከዚህ ቤት አልወጣም በማለት በንዴት እየዛተባቸው ነው። ሊዮን ወንድሟን ይቅርታ እንዲያደርግላት እየለመነችው ነው። ነገር ግን በጣም የተናደደው ወንድሟ መረጋጋት እንኳን አቅቶታል። እንዴት ርዕሰ መምህሯ እንኳን አንድ ነገር ሳትነግረን ትቀራለች ብሎ ሲጠይቃትም ሊዮንም ርዕሰ መምህሯ ይህንን ሁሉ ነገር ለመደበቅ የፈለገችው የኔ እጮኛ የሷ ልጅ ስለሆነ ነው ትለዋለች። ማሪያ ሊያሳንሷትና ሊበድሏት የሞከሩትን ሁሉንም ችግር ውስጥ ከታ አሁን በጣም ደስ ብሏታል። ራኒያም ከዚህ በላይ ችግር ውስጥ መግባት ስለማትፈልግ እያለቀሰች ይቅርታ ተጠይቃታለች። ማርያም ትላንት ሲያሳንሷት የነበሩት ሰዎች ዛሬ ዝቅ ብለው ሲለምኗት፣ እንዲሁም ሲሳለቁባት የነበሩት ተማሪዎች ዛሬ ጀግንነቷን እያሞገሱ በማየቷ በጣም እየተደሰተች እያየን ፊልማችን በዚህ